ፕሮፌቶች ሊጠፉ ነው ከዚህ ምድር ውሃ የሚሸጥ ከሆነ ይጠፋል ዘይት የሚሸጥ ከሆነ ይጠፋል አንዶም አንድ ሰማሁት ነገር አለ ነቀርሳ ነው ምናምን ብለዋል ሰዎች የሚሉት እርግጥ ነው አዎ ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ሰዎች ነቀርሳ ነው ካውንስሉ ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ለነጋዴ ነቢያቶች ካውንስሉ ነቀርሳ ነው እኛም ካውንስሉ ውስጥ ያለን ሰዎች ለነሱ አንመቸው ነቀርሳዎች ነው ጥሩ ነው የሰጡን ስያሜ ለነሱ ነቀርሳውን እንቀጥላለን ይበቃል ስላል በቃ ይበቃል ከዚህ በኋላ ተስማምተን አብረን ውሃ እየሸጠ ዘይት እየሸጠ ህዝብ መድኃኒት እንዲያቋርጡ አርጎ እንዳልኩት ሰው እየሞተ እየገደሉ አብረን ተስማምተን መቀጠል አንችልም መለየቱ በጣም የተሻለ ስለሆነ ይሄንን ደግሞ በእርግጠኝነት መንግስትም እንደ መንግስት የኢትዮጵያ ህዝብም እንደ ኢትዮጵያ ህዝብ ኢቭን አይደለም ወንጌል አማኙ ከወንጌል አማኙ ውጪ ያለው ሌላው ሃይማኖት ተቋም እንኳን በዚህ አቋማችን ይስማማል ፕሮፌቶች ሊጠፉ ነው ከዚህ ምድር ውሃ የሚሸጥ ከሆነ ይጠፋል ዘይት የሚሸጥ ከሆነ ይጠፋል አንዶም አንድ ሰማሁት ነገር አለ ነቀርሳ ነው ምናምን ብለዋል ሰዎች የሚሉት እርግጥ ነው አዎ ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ሰዎች ነቀርሳ ነው ካውንስሉ ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ለነጋዴ ነቢያቶች ካውንስሉ ነቀርሳ ነው እኛም ካውንስሉ ውስጥ ያለን ሰዎች ለነሱ አንመቸው ነቀርሳዎች ነው ጥሩ ነው የሰጡን ስያሜ ለነሱ ነቀርሳውን እንቀጥላለን ይበቃል ስላል በቃ ይበቃል ከዚህ በኋላ ተስማምተን አብረን ውሃ እየሸጠ ዘይት እየሸጠ ህዝብ መድኃኒት እንዲያቋርጡ አርጎ እንዳልኩት ሰው እየሞተ እየገደሉ አብረን ተስማምተን መቀጠል አንችልም መለየቱ በጣም የተሻለ ስለሆነ ይሄንን ደግሞ በእርግጠኝነት መንግስትም እንደ መንግስት የኢትዮጵያ ህዝብም እንደ ኢትዮጵያ ህዝብ ኢቭን አይደለም ወንጌል አማኙ ከወንጌል አማኙ ውጪ ያለው ሌላው ሃይማኖት ተቋም እንኳን በዚህ አቋማችን ይስማማል